አይዲያዎች በደንብ ይዘህ ካልመጣ አዶናይ ቦታ ሊወሰድ ይችላል። አሁን ቢሳካልህ ይሄ ነገር ብሰራ የምትለው ነገር አለ። ጃኒ ጌም 16 ዓመቱ ታዳጊ ኢቅባል ሼክ ላለፉት 5 ዓመታት ሙሉ ህይወቱን ኩሬ ውሃ ውስጥ ለማሳለፍ ተገዷል። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ጊዜና ሰዓት አቆጣጠር። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁ። ዛሬ አዶናይ ከጆን ዳንኤል ጋር ማወዳደር ይዟል። ዮኒ ማኛ አንዳንድ ልክ ነገር ተናግሯል። ነገር ግን ምናልባት ከሌላ አንግል ደግሞ ማየቱ ጥሩ ስለሆነ ያ ቪዲዮ እናያለን። እንዲሁም ደግሞ ጃኒ እጅግ ጥሩ ነገር እያደረገች እየሰራች እንደሆነ ቪዲዮዎች እየተለቀቁ ባሉ እንግዲህ እያየን እንገኛለን ማለት ነው። ስለዚህ ጉዳይ እናወራለን። እንዲሁም ደግሞ ሌሎች ቪዲዮዎች አሉ ማለት ነው። አብራችሁ የምትቆዩ ከሆነ እነዚህና ሌሎች ቪዲዮዎች የምናይ ይሆናል ማለት ነው። እንግዲህ እስከ መጨረሻ አብራችሁን ቆዩ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። መልካም ቆይታ ይሆንላችሁ ጋይስ። አንድ ሰው ለምንድን ነው መድፈርን ኖርማላይዝ እያደረገ ያለው? ለምንድነው በጭንቅላቱ ብደፍር አንድ ቀን አጋጣሚ አግኝቼ ብደፍር እያለ እያመላለሰ እየኖረ ያለው ለምንድን ነው? መች ነው ስለዛ የምናወራው? ስሜት ስላለው ነው። ወንድ ልጅ ስሜት ስላለው ነው እየደፈረ። ዶክተር ኒቆዲሞስ ይባላል እና ወንድ ልጅ የሚደፍረው ስሜት ስላለው ነው። ሴትን ልጅ ራቁቷን የማየት እድል ያለው ሐኪም ሴትን ልጅ ማደንዘያ እንደዚህ አይነት ድፍረት ከየት እንዳመጣው ዶክተር ሆኖ ራሷን እንዳጣቅ አድርጎ የማከም ስልጣን ያለው ሐኪም ቀደም ሲል የሰማችሁትን ንግግር በድፍረት አድርጓል። ሰላም ደጉሎ ነኝ። እንግዲህ በትናንትናው ዕለትም ይህንን ሐኪም የተመለከተ ቪዲዮ አጋርቻችሁ ነበር። ግለሰቡ በድፍረት ወንድ ልጅ ሴትን የሚደፍረው ስሜት ስላለው ነው ብሎ ከራሱ አልፎ ሌሎች ወንዶችም ተመሳሳይ ጥፋት ላይ እንዲሰማሩ ማስተባበያ መድፈር መብታቸው እንደሆነ የሚገልጽ ንግግር አድርጎ ሰምታችኋል። ቪዲዮም ሰርቼበት ነበር። ታዲያ ከዚህ ጋር በተያያዘ የሙያ ፈቃዱ ጋር ተያይዞ እንቅስቃሴዎች ተጀምረዋል። ይሄንን ሊረዳ ሊያግዝ የሚችል ማንኛውም አይነት ማስረጃ ካላችሁ በውስጥ መስመር ላኩልኝ። የህግ የበላይነት እንዲረጋገጥ እናደርጋለን። ከዚህም ባሻገር ስልጣን ያለው የፖሊስ አካልም በጉዳዩ ላይ ግለሰቡ ይሄንን አመለካከቱ የሆነ ጊዜ ታካሚዎቹ ላይ ወይም ደግሞ ሴቶች ላይ ወይም ደግሞ ሌሎች ማንኛው ህፃናት ላይ ፈጽሞ ሊሆን ስለሚችል እንዲህ አይነት ነውር ጥፋት ሊኖርበት ስለሚችል ተገቢው ማጣራትና ምርመራ ሊደረግበት ይገባል እላለሁ። የተጀመረው የሙያ ፈቃድ ጋር ተያይዞ ባለው ጉዳይ የተደረሰበትን አብዴት አደርጋችኋለሁ። አመሰግናለሁ። ክብር ለሴቶች፣ ክብር ለእናቶች። እንግዲህ የወንድማችን ዶክተር ነው። በዚህ ልክ ደፍሮ እንዴት እንደተናገረ አላቅም። በጣም የሚገርምና አስደንጋጭ የሆነ ቪዲዮ ነው የሰራው። ምናልባት ካሁን ቀደም እንደዚህ አይነት ልምድ ሊኖረው ይችላል። ይህ ሰው አንዳንዴ ካለማወቅ እንደዚህ የምናደርገው ነገር አለ። እንዲሁም ደግሞ የሚገርመው ነገር እንግዲህ ዶክተር ነው። ይህንን ግን የህጉ ጉዳይ ግን አያውቅም። ይህ ሰው ምን መናገር እንዳለበት አያውቅም። እንግዲህ ይህንን ጉዳይ ወደ ህግ እያመራ ነው ያለው። እንግዲህ ሊከሰስ ነው፣ ሊታስር ይችላል ማለት ነው። ይሄ ደግሞ እንግዲህ ዶክተር ሆኖ ደግሞ በሌላ ነገሮች አለማወቅ ምን አይነት አደጋ እንዳለው አስቡት። እና እንግዲህ ስናቅ ደግሞ ስንማር ሌሎች ነገሮች በጎን ደግሞ ማወቅ መልመድ አለብን ብዬ አስባለሁኝ ማለት ነው። ወደ ቀጣይ ቪዲዮ ላሸጋግራችሁ። ሀሳብ ካላችሁ ግን እዚህ ላይ መጻፍ ትችላላችሁ ጋይስ። እጅግ በጣም መነጋገሪያ የነበረ ቪዲዮ ነው ይሄ። ህፃን ልጅ ሆኖ በዚህን ያህል ጉልበት አውጥቶ እንዳትሰማኝ ማችለው ነገር ምናልባት 6-7 ዓመት ቢሆኑ ነው ይሄ ልጅ። ህልም ትልቅ ይሁን፣ ህልምህን መንከባከብ መቻል አለበት። አትችልም ካሉ እናት ብታየው ይህንን ቪዲዮ ምን አይነት ስሜት እንደሚሰማት ማድረግ አለበት። እሺ፣ በጣም የሚገርም ቪዲዮ ነበር የዚህ ህፃን ልጅ ቪዲዮ። ምናልባት አይታችሁት ይሆናል ብዬ አስባለሁ። ብዙዎች እያነጋገረ ያለ ቪዲዮ ነው። እንግዲህ ይህ ልጅ ምናልባት አንዳንዴ የወላጆቻችሁን ጫና ወደ እናንተ ሲመጣ የወላጆቻችሁ መታመም ሊሆን ይችላል፣ ሌላ ነገር ሊሆን ይችላል። እንግዲህ ወደዚህ አይነት ህይወት ሊያስገባችሁ ይችላል። የዚህ ልጅ ጉዳይ እንግዲህ የምናውቀው ነገር የለም። ነገር ግን ምን አይነት
ህይወት እንደሚኖር ይህ ልጅ እንግዲህ መገመት ይቻላል። እያሰሩት ያሉት ሰዎች ደግሞ እንዴት አድርጎ ለዚህ ቪዲዮ ነው ወይ ይህንን ቀረጻ የቀረጹት ወይ ደግሞ ይህ ልጅ እንደዚህ አይነት ስራ ይሰራል? እጅግ በጣም የሚያሳዝን ነገር ነው። ምናልባት ደግሞ ያለበት ህይወት ምን እንደሆነ አናውቅም። ለወላጆች ለዘመድ እንግዲህ መውቀስ አይቻልም፣ መረጃው ስለሌለን ማለት ነው። እጅግ በጣም የሚያሳዝን ቪዲዮ ነበር እየተመለከትነው ማለት ነው። ወደ ቀጣይ ቪዲዮ ላሸጋግራችሁ። እጅግ በጣም ያሳዝናል። ስንቶቻችንን ለጤናችን ተመስገን የምንለው ይህ ታዳጊ በጤናው ምክንያት ከውሃ ውጪ መኖር እንደማይችል ታሪኩ በማህበራዊ ሚዲያ ከተጋራ በኋላ በርካቶችን አሳዝኗል፣ በርካቶችን አስለቅሷል። በህንድ ዌስት ቤንጋል የሚኖረው የ16 ዓመቱ ታዳጊ ኢቅባል ሼክ ላለፉት 5 ዓመታት ሙሉ ህይወቱን ኩሬ ውሃ ውስጥ ለማሳለፍ ተገዷል። ይህም የሆነው በጤናው ምክንያት ነው። ኢቅባል ከውሃ በሚወጣበት ጊዜ በሰውነቱና በቆዳው ላይ ሊቋቋም የማይችሉት የሚያቃጥል ከፍተኛ ህመም ይሰማዋል። ከ11 ዓመቱ ጀምሮ የሚበላው የሚተኛውና ሙሉ ውሎውን የሚያሳልፈው በኩሬ ውሃ ውስጥ ተዘፍቆ ነው። ቤተሰቦቹ ወደ ተለያዩ ሆስፒታሎችና ሀገር በቀል ሕክምና ቦታዎች ቢወስዱትም የህመሙን መንስኤ ማወቅ አልተቻለም ነበር። ነገር ግን ኢቅባል ውሃ ውስጥ ሆኖ ምግብ ሲመገብ የሚያሳየው ቪዲዮ በማህበራዊ ሚዲያ ከተሰራጨ በኋላ ታዋቂው ባለሀብት አናንት አምባኒ የሕክምና ወጪውን ለመሸፈን ቃል ገብቷል ተብሏል። በአሁኑ ወቅት ኢቅባል በልዩ አውሮፕላን ወደ ሙምባይ ከተማ ተወስዶ በከፍተኛ ሆስፒታል ልዩ የሕክምና ክትትል እየተደረገለትም ይገኛል። እኛስ ከዚህ ነገር ምን እንማር? እስቲ ሁላችንም ፈጣሪያችንን እናመስግን። ስሙ ይሄ ልጅ ያደረገውን ድርጊት እናንተ ብትሆኑ ምን ታደርጋላችሁ? በአሁኑ ሰዓት ልጁ ያደረገው ነገር ዘይት እንግዲህ ወደ 2000 ምናምን ገደማ ከዛም ሳይጨምር አይቀርም። ልጁ ያደረገው ግን እጅግ በአሁኑ ሰዓት በሶሻል ሚዲያ ዘንድ መነጋገሪያ ሆኗል። ብዙዎች ቪዲዮ ውስጥ እየገቡ የሰጡት ኮመንት እጅግ በጣም ነው የሚያስቀው። እናንተ በልጁ ምን ታደርጋላችሁ? ልጁ ያደረገው እንግዲህ በአጭሩ ልንገራችሁ። 2900 ብር ምናምን ገደማ የገዛውን ዘይት ማለት ነው አይጧ እሱ በተኛበት ማታ ላይ እንግዲህ ክዳኑን በልታ ዘይት ውስጥ ገብታ ህይወቷ ያልፋል ማለት ነው። ልጁ እንግዲህ ያደረገው ካሜራውን ኦን አድርጎ ለተመልካቾቹ ለኦዲየንሶቹ ዘይቱን እየደፋ እርዳታ እንግዲህ እንዲያደርጉለትና ሌላ ዘይት እንዲገዛ በባንክ አካውንቱ እንግዲህ ብር እንዲያስገቡ የኢትዮጵያን ህዝቦች እንግዲህ ይለምናል ማለት ነው። ይህን ቪዲዮ እየቀረጸ ፖስት ያደርጋል። ኮመንት ላይ ግን የተሰጡ አስተያየቶች እጅግ በጣም ነው የሚያስቃችሁ። ዘና ማለት የፈለገ ሰው ብቻ ይህን ቪዲዮ እየገባ ዘና ፈታ ይበሉበት። የኢትዮጵያ ህዝብ እንግዲህ አዛኝ ነው። አዛኝነቱን እንግዲህ እዚህ ቪዲዮ ኮመንት ስር እንግዲህ እየገባ አዛኝነቱን አሳይቷል ነው የምላችሁ። እናንተ ግን በልጁ ቦታ ብትሆኑ ምን ታደርጋላችሁ? አይጧን አውጥታችሁ ዘይቱን ትጠቀሙ ነበር ወይንስ ልጁ እንዳደረገው ትደፉት ነበረ? እስኪ ተነጋገሩበት። ይመቻችሁ። እኔ እንጃ ምን ታደርጋላችሁ ጋይስ። በነገራችን ላይ ቪዲዮውን ተመልክቼው ነበር፣ ቀልድ መስሎኝ ነበረ። ከዛ ልጅ እንግዲህ ይዞት ከመጣ በኋላ ነው እኔ የተመለከትኩት አይጥ እንደገባበት ያዜት ማለት ነው። ዝም ብሎ ምንድን ነው ፌክ ነው ወይስ የሆነ ነገር አቀላቅሎ የሚያፈሰው መስሎኝ ነበር። እና እንግዲህ እጅግ በጣም አስገራሚ ነበር። እናንተ ብትሆኑ በዚህ ቦታ ላይ ምን ታደርጉ ነበር? ታፈሱት ነበር ወይስ ምን ታደርጉት ነበር? ኮመንት እስኪ ጻፉልኝ ጋይስ። በዚህ አጋጣሚ ወደ ቀጣይ ቪዲዮ ላሸጋግራችሁ። ጃኒ እህታችን አለች። የጃኒ አስገራሚ ስራዎች እየሰራችን ያለችው። ከነዚህ መሃል ደግሞ አንድ ቪዲዮ ልጋብዛችሁ። እጅግ በጣም የምንማርበት ጥሩ ስራ ነው የጀመረችው ጃኒ። ጌም እያቆመች ያለ ይመስለኛል በአሁኑ ሰዓት እያየዋትኝ አይደለም። እስኪ ቪዲዮውን ልጋብዛችሁ። ከዱባይ ስመለስ መጥቼ አያለው ጎበኛለው ብሎ ነበረ። ዛሬ በቃሌ መሰረት እንሄዳለን። ቪዲዮውን ታይታላችሁ። ጥሩ ሰርፕራይዝ ለማድረግ ሄዳ ትስቃለች። በድምጿ ነው። እንዴት ነህ? ፒስ ነው። ሳቋን መቆጣጠር አትችልም ጂያን። ማርያምን በጭራሽ እኔ ልጨርስልህ። ትጨርሰው ነበር በእርግጠኝነት ቢፈቅድላት። ይሄ ነገር ብሰራ የምትለው ነገር አለ? ይሳካል።
ሀሳብ ማለት ነው። ሀሳብማ የኔ በጣም ረጅም ተናገር። ግን እስኪ ዝም ብለህ ንገረን እስኪ። የኔ ሀሳብማ በጣም እንግዲህ እሷን ባታግዘው ህዝቡ ያግዘዋል። አንዳች ነገር ቢናገር እኮ ከዘሮ የተነሳው የሆነ ሰው ስለሆንኩኝ ማለት ነው። የሆነ ትልቅ ነገር ነው የምፈልገው። ብሳካልኝ የሆነ መኪና ነገር ገዝቼ ራይድ እየሰራ ወይኔ እሱማ ከባድ ነው። ደግሞ አሳካዋለሁ። እግዚአብሔር ይሳካል፣ ግን ሁሉ ሰው ስለሚመኘው ሊከብድ ይችላል። ማርያም ሰው በቃ መኪና ቢኖርህና የሆነች ተከራይተህ ነገር ምን አለ ቻሌንጅ ብታስጀምርለት ከባድ ነው። በጣም ፈኒ ነው ልጁ ታውቃለህ። በጣም ነው የሚያዝናናው። በጣም ታዝናናው። ቤት ተከራይችለታለሁ የሁለት ወር ደግሞ ቤት ሄደን የአንተ ቤት ሄደን አሪፍ እንትን እንልሃለን አይልሃለሁ ምናምን። ሶፋ ቤት ፕሮሞሽን ማሰራት የምትፈልጉ ናታንን ፕሮሞሽን ሰርቶላችሁ 700 ሺህ ምናምን ፎሎወር አለ። 700 ሺህ ፎሎወር አለው። አካውንቱን ከስር ሜንሽን አደርግላችኋለሁ። እንጠብቃለን። በጣም አሪፍ እኮ ነው። 700 ሺህ አደርግላችኋለሁ። የሆነ ነገር በላችሁ አንተ ስለ ሶፋ ቤቱ ተናገር። ያስቃል። ይሄ እድል አይገኝም። ንገራቸው። ሶፋ ቤቶች ካላችሁ በዚሁም መንገድ ሶፋ ቤቶች ካላችሁ ደግሞ እንግዲህ ማስታወቂያ አሰሩኝ። ያው እኔም ማስታወቂያ ስታሰሩ አማርኛ ሾርት ሙቪ በኦሮምኛ በዛ ተከፈተ። እኔን እንግዲህ ማስታወቂያ ስታሰሩ አንደኛ እኔን ሰፖርት አደረጋችሁ፣ ሁለተኛ ደግሞ የወደፊት ህልሜ ላይ የሆነ ተስፋ ትልቅ ቦታ ይኖራቸዋል። አሰሩት እና ደግሞ በጣም ነው ስለምታሰሩኝ ማመሰግነው። ያሰራዋል። ወይኔ ወንድሜ ያሰራዋል። 700 ሺህ ፎሎወር አለው ጋይስ። እና አንደኛ እሱን ሰፖርት ነው የምናደርገው። ፕሮሞሽን ስታሰሩት እንደምታውቁ ሊስትሮ ነው የሚሰራው እና አሁን ደግሞ እኔ የሁለት ወር ቤት ኪራይ ከፍዬለታለሁ። አሁን የሚሰራው ሶፋ ብቻ ነው። ሶፋ ደግሞ ከእናንተ እንጠብቃለን። እሱ በደንብ አድርጎ ፕሮሞሽን ይሰራላችኋል። መገኘት ካለብኝ እኔም እገኛለሁኝ። ፕሮሞሽን ሲሰራ ጎበዝ ጃኒዬ ጎበዝ። ሶፋ ቤቶች ዴም አድርጉን። እንወዳችኋለን። ጃኒ ካለች እንግዲህ በእርግጠኝነት ያሰሩታል። እንግዲህ በእርግጠኝነት ጃኒ ካለችበት ፕሮሞሽን ይሰራል። ምናልባት የልቡን ያደርሳል። እንግዲህ ምኞቱ ሆኖ ማለት ነው። የመኪናው ነገር ደግሞ እንግዲህ ምናልባት ቻሌንጅ ቢጀምር ብልጠት ኑሮት ቻሌንጅ ቢጀምር ያሳካዋል ብዬ ነው ማስበውና እጅግ በጣም ደስ የሚል ስራ ነው እየሰራች ያለችው። የሁለት ወር ቤት ኪራይ ማለት አስቡት፣ ጥሩ ነገር ነው። የሁለት ወር የቤት ኪራይ ሴቭ እንደማድረግ ነው ለእናንተ ሲሆን ማለት ነው። ደስ የሚል ስራ ነው ጃኒ ያስጀመረችለት ማለት ነው ልጁን። እሷም ደግሞ ወደዚህ ስራ እየገባች ነው። ጥሩ ነው። ጌሙም እንግዲህ የተወቹ ይመስለኛል፣ ወይም አላቅም። ብቻ አብረን የሆነን የምናየው የሆነ ወደ መጨረሻ ቪዲዮ ላስሸጋግራችሁ። ዮኒ ማኛ ስለ አዶናይ እንግዲህ እየተናገርን ያለው ጥሩ ነገር ተናግሯል። ነገር ግን ለምን እንደሆነ አዶናይ ጥሩ ያልሆነ ነገሮችን እያየሁኝ ነው። ወንድማችን ዮኒ ማኛ ላይ አዶናይ ላይ የሆነ ለመጉዳት እያሰበ ያለ ይመስለኛል። እሱን የበታች ለማድረግ እያሰበ ያለ ይመስለኛል። እንግዲህ በማየው ነገር እሱ ቫይራል ለመውጣት ይመስለኛል። አዶናይ አሁን በህዝቡ ዘንድ ያለው ተቀባይነት ትንሽ እየወረደ ነው ብለው የሚያስቡ ሰዎች አሉ። ስለዚህ ዮኒ ማኛ ደግሞ ይህንን ነገር ሊጠቀምበት እያሰበ ነው ያለው። ለነዛ ሰዎች አዶናይን ለሚቃወሙ ሰዎች እንግዲህ ድጋፍ እየሰጠ ነው ያለው። በእነሱ ደግሞ ተቀባይነት እያገኘ ስሙ ከፍ ለማድረግ እየፈለገ ያለ ይመስለኛል። የዮኒ ማኛ ባህሪ ያ ስለሆነ ማለት ነው ልክ ያልሆነና መጥፎ ባህሪ ያለበት ሰው ስለሆነ ማለት ነው። እና በእንደዚህ አይነት ነገሮች ሰውን እያወዳደቀ የሚጠቀም ሰው ስለሆነ ማለት ነው። ለጆን ዳንኤል ካሁን ቀደም ብዙ ነገር አድርጎት ከአዶናይ ጋር ነበር። አዶናይ ደግሞ በአሁኑ ሰዓት እንግዲህ በነገራችን ላይ አለማጋነን አይሆንብኝ እንግዲህ ሶሻል ሚዲያው ላይ
አዶናይ ብቻ ነው ያለው በአሁኑ ሰዓት ላይ ሶሻል ሚዲያው ላይ አይታችሁ ከሆነ አንዳንድ ሰዎች አሉ። በእርግጥ ግን ቪውም ይሁን ሌሎች ነገሮች ላይ የሚታየው አዶናይ ነው ያለው አሁንም። ነገር ግን ዮኒ ማኛ ይህንን ነገር እየተጠቀመ ያለበት ሁኔታ ነው ያለው ማለት ነው። እጅግ በጣም የሚያሳዝን ነገር ነው። አዶናይ ወንድማችን እንግዲህ ባህሪው እንደምታውቁት ነው። ጥሩ ነገር የሚሰራ ጥሩ ባህሪ አለው። እንግዲህ ይነሳል። አሁንም ጥሩ ሁኔታ ላይ ነው ያለው። እንግዲህ እስኪ ቪዲዮ ልጋብዛችሁ። ግን አሁን አይዲያዎች በደንብ ይዘህ ካልመጣ አዶናይ ምናልባት ቦታ ሊወሰድ ይችላል። በተለይ ማሽቃበጥ በኋላ ካመለጠች በኋላ ብዙ ነገሮች ውዝግብግብ እያለ ውዝግብግብ የቲክቶክ በሌሎቹ ከበር ተደርገ ወደ ላይ የወጣ እንጂ በራስ የወጣ ሰው አይደለም። ተሸውደ ነው ወዳጆች ጋር ተጣልተ የሚወዱ የሚያከብሩን አርቀ ለብቻ የምትታወቅ መስሎ ነበር። አሁን ግን ይኸው ተረሳ። እግዚአብሔር ምስክር ተረሳ። ጃኒ አሳፋሪ ሰው ወጣት እየሆኑ ሄዱልኝ። አይ ጃኒ ሻ እዩት፣ ማቀሳሰር ይሰማል። ወሬኛ ጆን ዳንኤል በርታ። ስህተቶች አሉ። ስህተቶች ፊክስ እየሆኑ ነው። አሁን ትሩ ከለርን እያየነው ነው። ወደ መልካም እየመጣ ነው። ጋይስ በነገራችን ላይ ዮኒ ማኛ ሙሉ በሙሉ ስህተት ነው እያልኩኝ አይደለም። እንግዲህ ወንድማችን አዶናይ መስራት አለበት። እኛ የምንፈልገው ነገር ማድረግ አለበት። እንግዲህ ሶሻል ሚዲያው ላይ ተቀባይነት ለማግኘት ምንጠብቀው ነገር አለ አይደል? ያ ነገር ማድረግ አለበት። ዮኒ እዚህ ላይ ልክ ነው። ነገር ግን ማቀሳሰሩ ለአዶናይ ያለውን አመለካከት እሱን ለማወዳደቅ እየሰራ ያለ ይመስለኛል። በእርግጠኝነትም እንደዛ እያደረገ ያለ ሰው ዮኒ ማኛ እንደምታውቁት ባህሪው ተለዋዋጭ ነው። ከቢዝነስ ጋር ነው የሚሄደው። ከዛ ጋር ከፍ ሲል ከሱ ጋር ይሆናል፣ ከዛኛው ጋር ደግሞ ተጠግቶ ያልፋል። እና እንግዲህ እንደ ቁንጫ ነው እንትን እያለ የሚሄደው እና ምናልባት እጅግ በጣም የሚያናድድ የሚያሳፍር ነገር ነው እያደረገ ያለ ማለት ነው ዮኒ ማኛ። እንግዲህ እዚህ ላይ ያላችሁ ሀሳብና አስተያየት መስጠት ትችላላችሁ። አዶናይ ወንድማችን ተስፋ እናደርጋለን እንደ አዲስ ደግሞ በጥሩ ኢነርጂ እንደምትመለስ ባለሙሉ እምነት ነኝ ማለት ነው። ጋይስ እንግዲህ የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። የነበረኝ ቆይታ ይህንን ይመስላል። ሰላም ጤና ይስጥልኝ።